ሪብቃና ሪች በጣም እየተመካከሩ ነው ምን ማድረግ እንዳለባቸው። ሪብቃና ሪች የሚያወሩት ወሬ በጣም ደስ የሚል ነው። ሰላም ውድና የተከበራችሁ ውድ የሶፊ ቤተሰቦች አህለን ወሰህለን የመርሃባ በሀገር ውስጥም ያላችሁ በሀገር ውጭም ያላችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ውድ ቤተሰቦቼ ሪብቃ ክፍል 26 ይዘን መተናል። ያው እንደምታዩት ሪችና ሪብቃ እያወሩ ነው። በጣም ተመስጠው እያወሩ ነው፣ እየተመካከሩ ነው ምን ማድረግ እንዳለባቸው። ማሚ እርቧት ነው እንደ የወደቀችው ትላታለች ማለት ነው። ሪች ዘም ትላታለች፣ ዘም ማሚ እርቧት ነው የወደቀችው ትላታለች። ከዛ ሪችን ሪብቃን እንትን ትላታለች፣ ትከታተላታለች። በጣም ወሬዋ ደስ አይላትም ማለት ነው። አንቺ ምንድን ነው እስከዚህ ድረስ ሁልጊዜ እንደዚህ ነው እንደ ምናምን ትላታለች። እና ለምንድን ነው እንደዚህ እያለች ታወራታለች ማለት ነው። እና ውድና የተከበራችሁ ውድ ሀገሬ ልጆች ያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ከብዙ ቆይታ በኋላ ተመልሼ መጥቻለሁኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በቅንነት እንተጋገዝ፣ እንተባበር። ሁላችንም ስንተጋገዝ እና ስንተባበር በጣም ደስ ይላል ማለት ነው። እና ውድና የተከበራችሁ ውድ ሀገሬ ልጆች ይህንን ድራማ የምትከታተሉ እኔ የመጀመሪያ ጊዜ ነው ሳየው ማለት ነው። በደንብ አላየሁትም፣ ስማቸውን ራሱ አላጠናሁም ማለት ነው። እና ኢንሻአላህ ቀጣይ በደንብ አጥንቼ እንደምመጣ ባለሙሉ ተስፋ ነኝ። እና ውድ እህቶቼ እዚህ ጋር ድራማው በጣም ደስ ይላል። እንዳየሁት ጥሩ ትምህርት አለው ማለት ነው። እና ጥሩ ትምህርት አለው። ያው ሁላችንም ጥሩ ጥሩ ነገሮችን እየወሰድን መጥፎ መጥፎዎችን እየጣልን አብረን ወደፊት እንጓዛለን ማለት ነው። እና ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ደግዬ ናችሁ? ሰላም ናችሁልኝ አይደል? እኔ ያለሁላችሁ አልሐምዱሊላህ። ብቻ አላህ እዚህ ያደረሰን ጌታ ደግሞ ምስጋና ይገባው። ወደፊት ምን እንደሚያመጣ አናውቅም። ያው እኔ ሀገር ከገባሁ ቪዲዮ አልሰራሁም፣ አልተመቸኝም ማለት ነው። ቪዲዮ ለመስራት አልተመቸኝም። እንግዲያ ይመጣብኛል፣ በዛ ላይ አቋርጠዋለሁ። ላይቭ ገብቼ ራሱ የምወጣበት ሰዓት አለ። እንግዲያው ያን ያክል ቀባሪ ያለ የቀበራቸው አይመስልም። እንግዲያው ተማሁን ሲመጣ ማለት ነው። እና ውድ ቤተሰቦቼ ለዛ ነው የጠፋሁት። መቼም ትረዱኛላችሁ፣ የሰማችሁም ያያችሁም ትረዱኛላችሁ ብዬ ባለሙሉ ተስፋ ነኝ። የኔ ውድ እህቶች ብዙም አልገባ፣ ያው ቻናሌ እንዳይቀዘቅዝ ነው ብቅ ጥልቅ እያልኩኝ የምሰራው እንጂ ብዙም እየሰራሁኝ አይደለም ማለት ነው። እና በቀጣይ በአማረ መልኩ እሰራላችኋለሁ ቪዲዮውን ኢንሻአላህ በአማረው መልኩ ለመስራት እሞክራለሁኝ ማለት ነው። እና የኔ ወዶች እንዴት ናችሁልኝ? ደህና ናችሁ? በርቱ። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። በርቱ። በያዛችሁት አቅጣጫ ለመቀጠል ሞክሩ ማለት ነው። ለምን ውድ እህቶቼ ወደ ሀገር ስንገባ ሀገር ላይ በጣም ብዙ አስቸጋሪ ነገሮች አሉ። በተለይ አሁን ላይ ሀገር ላይ መተን በጣም የሚያስቸግሩን ነገሮች ቤት ናቸው። ቤት ወላሂ ነው የምላችሁ። ቤት እኔ እንደ ዕቃ ማጓጓዝ የምጠላው የለኝም። እንደ ዕቃ ማጓጓዝ 2 ወር ተቀምጣችሁ ልቀቁ ትባላላችሁ። ወር ተቀምጣችሁ ልቀቁ ትባላላችሁ። የዛን ጊዜ ዕቃ ማጓጓዝ በጣም በአፍንጫ የውጣ ደው ወደ ሀገር የሚባል ያሰኛል ማለት ነው። ወሳኝ ስራ ቅድሚያ ስራችሁ ቤት መስራት ነው ማድረግ ያለባችሁ።
እና ይችን አጭር ምክር እየመከርኳችሁ ነው። በዚህ ድራማ ስላላጠናሁት ያው ርዕሱን እሱን ባረገውም አላጠናሁትም፣ ጥናት አልወሰድኩበትም። እና እናንተ እንደምንም እንደማንም ብላችሁ የኔ ወዶች ቤታችሁን ለመስራት ሞክሩ ማለት ነው። ወደኋላ እንዳትሉ፣ ቤታችሁን ለመስራት ሞክሩ እና በርቱ። ደግሞ ዝም ብላችሁ አትታለሉ ማለት ነው። ብር ዝም ብሎ አይወጣም። እዚህ ስትመጡ ነው የምታውቁት። እዚህ ጋር ስትመጡ፣ ሀገር ስትመጡ ወላሂ የሚቆጫችሁ ሀገር ስትገቡ ነው ማለት ነው። እና ገንዘባችሁን ዝም ብላችሁ አሉባልታ ላይ አታውሉት። ለምን በጣም ከባድ ነው የሚሆነው። ሀገር ላይ ስትመጡ ስታዩት በጣም ይከብዳችኋል እና ገንዘባችሁ የሚቆጫችሁ የዛ ጊዜ ነው። እና ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበል። ሀገራችንን ሰላም ያድርግልን። ለሀገራችን በያለንበት ዱዓ እናድርግ። በጣም ያሳስበናል። አንዳንድ አገር ሰላም ሲሆን ነው ሁሉም የሚያምረው። ሀገራችን ሰላም እንድትሆን ዱዓ እናድርግ እና አብሽሩ፣ በርቱ። ሁሉም ነገር ለኸይር ነው። እኔ አሁን የገባሁት ይችን ቪዲዮ ለመስራት ነው። ለምን ቻናሌ በጣም ቀዝቅዟል ማለት ነው። በጣም ከሚገባው በላይ ነው የቀዘቀዘው። እናንተም አግዙኝ ውድ ሀገሬ ልጆች፣ አብሽሩ፣ እገዙኝ፣ እስኪ ተባበሩኝ ማለት ነው። ይችን ሰሞን እስኪ ተባበሩኝ። እንቅልፌ መጥቷል። ሰዓቱ 6 ሰዓት ተኩል እየሆነ ነው ከሌሊቱ። እኔ ግን እንቅልፌ በጣም ነው ያሰከረኝና እንቅልፌ መጥቷል። ለዛ ነው የማፋሽገው ማለት ነው። እና ውዶቼ በርቱ፣ ተበራቱ፣ ዘይሩኝ ማለት ነው። አበረታቱኝ በቅንነት ሁላችንም እየተደጋገፍ እየተጠያየቅን እንጓዝ ማለት ነው። የኔ ውዶች በርቱ። ኢትዮጵያ እንደዚህ ያምራል፣ አበባው ሁሉ ነገሩ በቃ እንደዚህ ያምራል። ይህ እንደምታዩት በጣም ነው የሚያምረው። ግቢያችን እንደዚህ አድርገን ስንወጣ ስንገባ ስናየው እንዴት አባቱ ያምራል። ለምን እንደዚህ ተተከታተል ነው። በጣም ነው የሚያምረው ግቢ ማለት ነው። የምር ነው የምላችሁ። እኔ በጣም ነው ደስ የሚለኝ እነዚህ አበባዎች በተለይ በጣም ነው የምወዳቸው ማለት ነው። ወላሂ ነው የምላችሁ በጣም ከምላችሁ በላይ እና አብሽሩ ሁላችንም እንግዲህ ከስደት ወደ ሀገር ስንገባ ከበድ ይለናል ለተወሰነ ጊዜ፣ ግን እየቀለለን ነው የሚሄደው። ደግሞ ገንዘብ ካለን ሁሉ ነገር ቀላል ነው። ሁሉ ነገር እዚህ ያለ ለእኛ በጣም ቀላላችን ነው ማለት ነው። እና ውዶቼ አብሽሩ፣ በርቱ ነው የምላችሁ። ሁሉ ነገር ለኸይር ነው። እንተጋገዝ፣ እንረዳዳ የኔ ውድ እህቶች። እገዙኝ እስኪ ሸር በማድረግ እገዙ። ቻናሌ በጣም ቀዝቅዟል ማለት ነው። ያው ያለሁበትን ችግር ስለምታውቁ አግዙኝ። እህቶቼ። በተረፈ በርቱልኝ። በያለንበት የዓለም ዳርቻ ሰላማችን ይብዛ። በሰላም ለሀገራችሁ ያብቃችሁ። የቤተሰብን ሞት የቤተሰብን ሕመም በስደት ላይ አትስሙ፣ አያሰማችሁ። ከምሬ ነው የምላችሁ። እኔ በጣም ተጎድቻለሁኝ ማለት ነው። የሰማሁት ነገር በሰማሁ ሰዓት በጣም ልቤን ነው የጎዳኝ። እስካሁን ሊመለስ አልቻለም። ሌሊት ራሱ ዝም ብዬ የማለቅስበት እንቅልፍ ወስዶኝ የማለቅስበት ቀን አለ ማለት ነው። እና ውዶቼ ክፉ ነገር አያሰማችሁ፣ በስደት ክፉ ነገር አያገኛችሁ እና በርቱ የኔ ውድ እህቶች፣ በርቱልኝ፣ አይዟችሁ፣ ለኸይር ነው ሁሉም እና በያለንበት የዓለም ዳርቻ ሰላማችን ይብዛ። ኢንሻአላህ እንጠንክር፣ ሁላችንም እንጠንክር ማለት ነው። እሺ የኔ ውዶች
ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።